ሳፋሪኮም የዓለም ባንክ እንደገለጸው ከሆነ ከሰረ። ዘ ኢኮኖሚስት ባወጣው መረጃ መሰረት ኤርትራ በአፍሪካ የበርካታ ኢንዱስትሪ ባለቤት ነበረች። አሁን ላይ ግን የታሸገ ውሃና ሳሙና እንኳን ከውጪ ለማስገባት የተገደደች ሀገር መሆኗን ገልጿል። አዲሱ የተሽከርካሪ ሰሌዳ የመቀየር ስራ ከስንት ጊዜ በኋላ እንደሚጀመር በዝርዝሩ እናየዋለን። በኢትዮጵያ አዲስ ታርጋ ሊደረግ ነው። የእንግሊዝ ወታደሮች አባቶቻችን ናቸው ያሉ 7 ኬንያውያንን በፍርድ ቤት አሸነፉ። ውድ የቻናሌ ቤተሰቦች እነዚህን አንገብጋቢና ታማኝ የሆኑ መረጃዎችን ማግኘት ከፈለጋችሁ ፈጣን ዜናን ሰብስክራይብ በማድረግ ቪዲዮ በምንለቅበት ሰዓት እንዲደርሳችሁ ደግሞ የደውል ምልክቷን ተጫኑ። የእንግሊዝ ወታደሮች አባቶቻችን ናቸው ያሉ 7 ኬንያውያንን በፍርድ ቤት አሸነፉ። በለንደን በሚገኘው የቤተሰብ ፍርድ ቤት 7 ኬንያውያን አባቶቻችን ከብዙ ዓመታት በፊት በኬንያ ይሰሩ የነበሩ እንግሊዛውያን መሆናቸውን ለማረጋገጥ ፍርድ ቤት ያቀረቡትን አቤቱታ ተቀባይነት አግኝቷል። የኬንያውያኑ አባቶቻችን ለማረጋገጥ የሄዱበት መንገድ በፍርድ ቤቱ የመጀመሪያ እንደሆነ ሲነገር ሁኔታውም አስገራሚ ነው። የአባትነት ማረጋገጫ ያመጣው ለህዝብ ክፍት ከሆነ የዲኤንኤ የመረጃ ቋት ነው። ይህም በሚሊዮን የሚቆጠሩ ሰዎች የዲኤንኤ ውጤታቸው ኦንላይን ለጥናት ሼር ያደርጋሉ። በኦንላይን የመረጃ ቋት ላይ የተለቀቁ የዲኤንኤ ውጤቶች የዘር ሐረግን ለማጥናት የሚውል ሲሆን ኬንያውያኑ አባቶቻቸው ባትኩክ በተባለችው ግዛት ሰፍሮ የነበረው የእንግሊዝ ጦር አባላት መሆናቸውን በዚሁ መረጃ መሰረት አረጋግጠዋል። በፍርድ ቤቱ ውሳኔ ምክንያት እነዚህ 7 ሰዎች አባቶቻቸው እንግሊዛውያን መሆናቸውን ስላረጋገጡ አሁን የእንግሊዝ ዜጋ ለመሆን ማመልከት ይችላሉ ተብሏል። ዘ ኢኮኖሚስት ባወጣው መረጃ መሰረት ኤርትራ በአፍሪካ የበርካታ ኢንዱስትሪ ባለቤት ነበረች። ቢሆንም አሁን ላይ ግን የታሸገ ውሃና ሳሙና እንኳን ከውጪ ለማስገባት የተገደደች ሀገር መሆኗን ገልጿል። ኤርትራ የውስጥ ችግሯ እንዳለ ሆኖ ከኢትዮጵያ ጋር በአሰብ ወደብ ምክንያት ውጥረት ውስጥ መግባቷን ተከትሎ የኤርትራ ሉዓላዊነት አጣብቂኝ ውስጥ እንደሚገኝ ጠቅሷል። አዲሱን የተሽከርካሪ ሰሌዳ የመቀየር ስራ ከ2 ወራት በኋላ ይጀምራል ተብሏል። የትራንስፖርትና ሎጂስቲክ ሚኒስቴር ባወጣው የተሽከርካሪ ሰሌዳ ለውጥ መመሪያ መሰረት አዲሱ የተሽከርካሪ ሰሌዳ የመቀየር ስራ ከ2 ወራት በኋላ እንደሚጀመር በሚኒስቴሩ የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪ አቶ አስፋ ሐዲስ ለአዱ ተናግረዋል። ከዚህም በፊት የተመዘገቡ ተሽከርካሪዎች የቀድሞውን ሰሌዳ በመመለስ አዲስ የተሽከርካሪ የመለያ ቁጥር ሰሌዳ እንዲወስዱ የማድረግ ስራ እንደሚሰራ አመልክቷል። በኢትዮጵያ የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያ 1050 በ2017 ሆኖ መጽደቁ ይታወሳል። በመመሪያው መሰረት አሁን በስራ ላይ ያሉ የተሽከርካሪ ሰሌዳዎች ላይ የሚቀመጠው የተለያዩ ክልሎችና የከተማ አስተዳደሮች መለያዎች ተመሳሳይ መለያ እንዲኖራቸው ያስገድዳል። በአገሪቱም የሚመዘገቡ ተሽከርካሪዎች የሚለጥፉት የመለያ ቁጥር ሰሌዳ ላይ የኢትዮጵያ ካርታ እንዲሁም ኢትዮጵያ ባጸደቀችው ዓለም አቀፍ ስምምነት መሰረት የተሰጣትን ሀገራዊ ልዩነት ምልክት ኢቲኤች እና ኢት የሚል የግዕዝ ፊደል እና የላቲን ፊደል ይዘት እንዲኖረው ይደረጋል። መመሪያ አሁን በስራ ላይ ያሉ የተሽከርካሪ ሰሌዳዎች ላይ የሚቀመጠውን የተለያዩ ክፍሎችና የከተማ አስተዳደር መለያዎችን አላካተተም። ሐማስ የአሜሪካን የሰላም ጥሪ መቀበሉን ተከትሎ የእስራኤል ዜጎች በቴሌቪዥን ለዶናልድ ትራምፕ አንተ የሰላም አባት ነህ እናመሰግናለን ሲሉ አደባባይ በመውጣት ምስጋና አቅርበዋል። ሐማስ የሰላም ጥሪውን በመቀበሉ ምክንያት እስራኤላውያን በመጠኑም ቢሆን ጋዛ ላይ የተደረገውን ጥቃት ገታ አድርጋለች። ወደ መጨረሻውና አንገብጋቢው ዜና ቶሎ ወደ ኢትዮጵያ ህዝቦች መድረስ ያለበት ትኩሱ ዜና ይሄ ነው። ሳፋሪኮም አስደንጋጭ ኪሳራ አጋጥሞታል። የዓለም ባንክ ባወጣው አዲስ ሪፖርት በኢትዮጵያ የኢትዮ ቴሌኮም ገበያ በቅርቡ የገባው ሳፋሪኮም ኢትዮጵያ ከኢትዮ ቴሌኮም ጋር በሚደረገው ውድድር ፍትሃዊ ያልሆነ የመጫወቻ ሜዳ እንደገጠመውና ለከፍተኛ ኪሳራ እንደተዳረገ ይፋ አድርጓል። የኢትዮጵያ የቴሌኮም ገበያ ግምገማ በሚል ርዕስ የቀረበ ይህ ሪፖርት በሁለቱ ኩባንያዎች መካከል ያለውን ያልተመጣጠነ ውድድር በዝርዝር ይተነተናል። ሪፖርቱም እንደሚለው የኢትዮ ቴሌኮም እንደ ሳፋሪኮም 800
$350 ሚሊዮን ክፍያ ባለመክፈሉና በ6 የገበያ ዘርፎች ላይ የበላይነት ያለው ተቋም SMP ሆኖ በመቆጠሩ ውድድሩ ፍትሃዊ አይደለም። ኢትዮ ቴሌኮም ከደንብ አስከባሪው ከተጠቀመው የመገናኛ ዋጋ በታች የድምጽ ጥሪ ዋጋ በማቅረቡ ሳፋሪኮም ወደ ኢትዮ ቴሌኮም ደንበኞች በሚደረግ እያንዳንዱ ጥሪ ላይ ኪሳራ እንደሚያስተናግድ ሪፖርቱ ገልጿል። በወር $1.6 ሚሊዮን ይገመታል ኪሳራው። በተጨማሪም ኢትዮ ቴሌኮም የዳታ ዋጋን በእጅጉ በመቀነስ ውድድሩን ለሳፋሪኮም አስቸጋሪ አድርጎታል ተብሏል። ሪፖርቱ ኢትዮ ቴሌኮም በቅርቡ እንደ ኤም-ፔሳ ያሉ የሳፋሪኮም መተግበሪያዎችን እንደገና በመንግስት የሞባይል ገንዘብ ዝውውር ላይ የመንግስትን ድርጅቶችን ምርጫ ሊሰጠው እንደሚችል ስጋቱን ገልጿል። ሳፋሪኮም በኢትዮ ቴሌኮም እና በኢትዮ ኤሌክትሪክ ኃይል የመሰረተ ልማት አውታሮች ላይ ጥገኛ መሆኑና ለኪራይ በአመት $3 ሚሊዮን ለኢትዮ ቴሌኮም መክፈሉ የኔትወርክ መስፋፋቱን አዝጋሚና ወጪውን ከፍተኛ እንዳደረገበት ተጠቅሷል። በእነዚህም ተግዳሮቶች ምክንያት ሳፋሪኮም ኢትዮጵያ በ2024 በጀት ዓመት $325 ሚሊዮን ኪሳራ ያስመዘገበ ሲሆን ያገኘው $53.6 ሚሊዮን ገቢ ለፍቃድ በአመት የሚከፍለውን $66.7 ሚሊዮን እንኳን የማይሸፍን ሪፖርት አብራርቷል። ዓለም ባንክ የኢትዮጵያ ኮሚኒኬሽን ባለስልጣን እነዚህ ፍትሃዊ ያልሆኑ የውድድር ሁኔታዎች እንዲያጣራና እንዲያስተካክል ጠይቋል። በተጨማሪም የኢንተርኔት ተደራሽነትን ለማስፋት እንደ ስታርሊንክ ላሉ የሳተላይት ኦፕሬተሮች ፍቃድ እንዲሰጥ ሐሳብ አቅርቧል። የዓለም ባንክ ሪፖርት የሳፋሪኮም ኢትዮጵያ ተግዳሮት ይፋ አደረገ። ኩባንያው በ2024 $325 ሚሊዮን ኪሳራ አስመዝግቧል ሲል ይህንን ገልጿል። ሁላችሁም የዩቲዩብ ቻናሌ ቤተሰቦች በጠቅላላ እስካሁን ድረስ ሰብስክራይብ ካላረጋችሁ ሰብስክራይብ እንድታረጉ እየጠየቅን ቪዲዮአችንን ላይክ በማድረግ እንዲሁም ቪዲዮአችንን ስንለቅ እንዲደርሳችሁ የደውል ምልክቷን በመጫን እንዲደርሳችሁ አድርጉ። እናመሰግናለን። ሁሌም እንደምንለው እስከ ነገ መልካም ነገ